እነዚህ 8 ችግሮች የማህፀን ቱቦን ወይም የፋሎፒያን ቲዩብን ብሎክ ሊያደርጉ ይችላሉ። ፋሎፒያን ቲዩብ ወይም የማህፀን ቱቦ መዘጋት ሴቶች እንዳይወልዱ ከሚያደርጓቸው ችግሮች አንዱና ዋነኛው ነው። ብዙ ሰው ሊጠቅም ስለሚችል በደንብ ሼር እና ኮፒ ሊንክ እያደረጋችሁ ቪዲዮን እስከመጨረሻው ድረስ ተከታተሉ። የመጀመሪያው በማህፀን አካባቢ ተዛማጅና ኢንፌክሽኖች ሲኖሩ ለምሳሌ እንደ አባላዘር የተለያዩ የማህፀን ኢንፌክሽኖች ማህፀን ላይ በመግባት የማህፀን ቱቦን እንዲዘጋ ወይም ብሎክድ እንዲሆን ያደርጋሉ ማለት። ሁለተኛው ደግሞ የማህፀን እብጠት ወይም ኢንዶሜትሪዮሲስ ማለት ማህፀን ሊኖር የሚገባ ህዋስ ከማህፀን ውጭ በቅሎ በወር አበባ ጊዜ የሚፈሰው ደም መውጫ ስለሚያጣ የሚከሰት በሽታ ነው። የሚሆንበት ጊዜ ማህፀን ቱቦ ስለሚያጣብቀው የማህፀን ቱቦ ብሎክድ ወይም ሊዘጋ ይችላል ማለት ነው። ሶስተኛው ደግሞ ከቀዶ ጥገና በኋላ የሚፈጠር ጠባሳ ማለት ነው። በኦፕሬሽን ከወለዱ በኋላ ትርፍ አንጀት ቀዶ ጥገና ካደረጉ በኋላ ወይንም ደግሞ የማህፀን ቱቦ ቀዶ ጥገና አድርገው ከሆነ ጠባሳ ሊፈጠር ስለሚችል። አምስተኛው ከማህፀን ውጭ እርግዝና በሚፈጠርበት ጊዜ ማህፀን ውስጥ ሳይሆን በቱቦ ውስጥ ከተፈጠረ ቱቦውን ሊጎዳና ሊዘጋ ይችላል። ስድስተኛው ደግሞ ውርጃ ሲኖር ሆድ ውስጥ ልጅ ሲጠፋ ወይንም ደግሞ ሆድ ውስጥ እንደሆነ ሲሞት ማለት ነው። ከወሊድ በኋላ ኢንፌክሽን ሊኖር ስለሚችል ቱቦ ሊዘጋ ወይም ደግሞ ብሎክድ ሊሆን ይችላል ማለት ነው። ሰባተኛው ደግሞ ማህፀን ቲቪ ወይም ደግሞ ጄኒታል ቲቪ ሲኖር ይህ በሚፈጠርበት ጊዜ በማህፀን ላይና በቱቦ ላይ ጉዳት ያደርሳል። ስምንተኛው ደግሞ በአፈጣጠር ወይም በተፈጥሮ ችግር ማለት ነው። አንዳንድ ሴቶች በተፈጥሮ ሲወለዱ የማህፀን ቱቦአቸው ጠባብ ወይም ዝግ ሆኖ ይወለዳሉ። እነዚህ በስምንቱ ምክንያቶች የማህፀን ቱቦ ሊዘጋ ወይም ብሎክድ ሊሆን ይችላል ማለት ነው። እነዚህ 3 ተፈጥሯዊ እጽዋቶች 45 ቀን በመውሰድ ብቻ በሙሉ መክፈት ይቻላል። እነዚህ መድኃኒቶች ለማግኘት አድራሻችን አዲስ አበባ ዓለም ባንክ ወረዳ 4 ፊት ለፊት ዮናታን ህንጻ አጠገብ ወይም በ0974 64 64 65 ቢደውሉ ሊያገኙ ይችላሉ። ሐኪም ኢብራሂም አህመድ ነኝ ከሀበሻ የባህል ሕክምና መስጫ ማዕከል።